ሰላም ለእናንተ የኔ ፕሮግራማችን ተከታታዮች ይህ የመዳን ቀን የተሰኘው ሳምንታዊ ፕሮግራማችን ነው። እንደምንከርማችኋል እግዚአብሔር የተመሰገነ። ዛሬ ደግሞ ካለፈው ሳምንት የሚቀጥለውን የፓስተር ለማሰፋን ክፍል 2 ምስክርነት ይዘናላችሁ ቀርበናል። እስከ መጨረሻው ድረስ ተከታተሉ። ጌታ ይባርካችሁ። ፓስተር እንኳን በሰላም ወደዚህ ስፍራ መጣ። ክፍል 2 እንግዲህ እንቀጥላለን። እስኪ ባጭር ጸሎት እንጀምራለን። እግዚአብሔር አባቶ እናመሰግናለን። ስለዚህ ደግሞ ስለ አዲስ ፕሮግራም ጌታ እግዚአብሔር እስካሁን ድረስ እየተሰማን ነበር ያደረከውን ድንቅ ስራ ጌታ እግዚአብሔር አሁን ደግሞ ከዚህ ቀጥሎ ያለውን ፕሮግራም አንተ እንድትረከብ እንጸልያለን። ጊዜውን ሰዓቱን ሁሉ አንተ ተቆጣጠር በኢየሱስ ስም አሜን። አሜን። እንግዲህ ጌታ ይባርክ። ባለፈው ሳምንት የጨረስነው ከጀርመን እና ለማስታወስ ያህል ያው ትንሽ እዚህ ዌስቶቹን ተነጋግረን ከዛ ፒክ እንዲያደርጉ እንደዛ ኦርጋናይዝ አድርጌያለሁ። በዛ ሁኔታ ለመውጣት እየተዘጋጀው ያለ ሀገር ሰላም ነው ብዬ እያለ ዶላር እየቀየርኩ ያልኩ እያለ ተያዝኩኝ። በቃ ያ ነገር ወዲያው ተደዋወለ። ምን ተባለ? ያለኝን ዶክመንት በሙሉ ያዙት። ከሁሉም በላይ አንድ ማስታወሻ ሁሉንም ቻናል የምትይዝ የት ቦታ ኮሙኒኬት እንዳደረገ የሌሎችን ቻናል በቃ የሚያስይዝ ዶክመንት ነበረ። ከፈተሹኝ በኋላ ቦርሳዬ ላይ አስቀምጠው ሚሊተሪ አታች የአገር ጉዳይ ሆነ። በቃ ነገሩ በፊትም ያሉትን ንግግር የያዙት ዶክመንቶች አሉ። ወዲያው የአገር ጉዳይ አደረጉት። አታቼው የሚሊተሪ ሚኒስቴሩ መጣ። የኢትዮጵያም ሄድ አገር ደረጃ ላይ የተወከሉት መጡ። ሌላ አደረጉት፣ አጋነኑት። ከዛ የተቸገርኩት ያቺ ቻናል ከተበትን ካለች እነኛ ልጆች የኛ ልጆች ሊበሉ ነው። እኔ ዋንስ እንደዛ ገብቻለሁ። ተጨነቅኩኝ። በቃ ጸለይኩ። ጌታ ሆይ አስበኝ አልኩኝ። በቃ በተለያዩ ቦታ ላይ ያስቀመጥኳቸው ሁሉ አለ። ብሩና እንትኑ ግን ተገኝቷል። ኦልሬዲ ሽጬ ወደ ኮንክሉዥን ላይ ስለሆነ ያቺኛው ኮምፒውተር ግን አልተገኘችም። ያ ዶክመንት ቢወስድ ግን የት ቦታ እንዳለ ቴሌፎን ምኑ ስላለ ይወሰድ ነበር። ከዛ እሽሞች ቶይሌት አልኩት። ቶይሌት ፈልጋለሁ ብዬ ነገርኩት። እቅድ አውጥቼ ማለት ከላይ ነው ያለችው ማስታወሻ አይቻታ። ሌሎቹ ሻንጣ ውስጥ ተጠቅጥቀው ዶክመንቶቼ ምንቼ ብሩም ኤቭሪቲንግ ከላይ ነው ያለው። በዚህኛው በር ወጣሁና በዚህኛው መጣሁኝ። የሽንት ቤት ኖርማሊ ይሄ ነው። በዚህ ሲሄድ አቴንሽኑን እንትን አልኩና ያው ሚሊተሪ ስትራቴጂ ነው። በዚህ መለሳለሁ ሲጠብቅ በዚህ መጣውና ያቺን ፒክ አድርጌ በዚህ በኩል ካልሲ ውስጥ አስገባውና መጥቼ ተቀመጥኩኝ። በቃ ጌታ ረዳኝ፣ አዳንኳቸው። ያ ቼይን እንዳይነካ እነሱ እንዳይጎዱ እግዚአብሔር ረዳኝ። በዛ ሁኔታ ተናልኩኝ። 10 ቀን አሰሩኝ። ዴይሊ የ2 ሰዓት ያህል 1 እስከ 2 ሰዓት የሚሆን ኢንተርቪው ያደርጋለሁ። ምክንያቱም እንዳላስታውሰው ያኔ ተናገርኩት እንዳልደግሞ ይገርማል እኮ በጣም ስትራቴጂዎቹ በጣም ግን እግዚአብሔር ረድቶኝ ያን እንዳልቀይር ዋና አንኳር ነገር ላይ እነሱ በየትኛውም ቦታ ላይ እንዳላጋፍጥ ጌታ ረዳኝ። እነሱ በዛ ሁኔታ ዳኑ። እኔ ከዛ በኋላ ደብዳቤ ጽፈው ሰዎች ናቸው እዚህ ላይ ያደረጉት እንጂ እሱ እንደዛ ነገር የለውም። የኔም ባክግራውንድ የሚያውቁ ናቸው። አስተማሪዎች ይከራከራሉ። ይሄ ልጅ ይሄና ጠቃሚ ሰው ነው መባረር የለበትም ብለው እስከ እንትኑ ድረስ እስከ መሪው ድረስ ሄደ። እንትኑ ኤሪክ ኮኒከር ይባል ነበር መሪው። የምህረት እንትን ይደረግለት ብለው ደብዳቤ አስገብተው 37ኛው የዓመት በዓል ላይ የምህረት ደብዳቤ መጣልኝ። ተመራል ተብዬ ቆየሁኝ። እንደዛ እንደቆየው ግን የአምባሳደሮች ቀይረው ለማጉተማ እዛ ሲሄድ ብርሃኑ ጀንበሬ ወደ ኢትዮጵያ መጣ። ለማጉተማ በቃ መጣ፣ ጎበኛ። ይሄ ሪፖርት ቀረበለት። ሲሪየስ ሆነ። በቃ የሆነ ለውጥ እንደሰራ እንትን ለማለት ስለፈለገ የደብዳቤውንም አሳዩት። ምን አሉ? ያለኝን ካፓሲቲ 2ኛ ዓመት ላይ አውስኪስ ኤክሰለንት በሚል እንትን ትልቅ ፎቶ ይለጠፋል። የመጀመሪያ ጥሩ ቴክ ያመጡትን ሰፊ ፎቶ ይደረግና አፕሪሺየት ይደረጋለች። ብዙ ፕራዮሪቲ ይሰጥሻል። ብዙ ነገሮች አሉ። ያ ሁሉ ሆኖ ነበርና ይሄን ሁሉ አሳይተው ፎር ቢልድሽ የሆነ ተማሪ ነው ወይ ምሳሌ የሆነ ተማሪ ነውና ብለውም አቀረቡ። አስተማሪዎች ይወዱኛል በጣም። እምቢ አለ። ሚስቱንም እጄ ጠየቁ። ባክሽ እኔ ከገበሬ ቤተሰብ ነው የመጣሁት፣ አሁን ጨርሼ ብሄድ እፈልጋለሁ
እዚህ ብሄድ ምንድነው ማለት ጠየቀችው እምቢ አለ። ከዛ ነው ወደ እንትኑ የሄድኩት ማለት ነው። ተባረርኩኝ። ብሮች ተወሰዱ። $37,000 እና ዩሮ ነበረ ቅዴ የነበረው። ያንን ይዤ ከወጣው ለቤተሰብ ማድረግ የሚችለው ማድረግ ካልወጣም የተወሰነ የተቆየው እዛ እቃዎች ርካሽ ናቸው ኮንቴነር ላይ ጭኜ መላክ እንደዛ ሁኔታ ውስጥ እያለው ነበር የተያዘው። ምንም አልቀረም። ያ ኮምፒውተር ግን ቀረለት። ከዛ በኋላ ሄዶ እንዲወስድ አደረኩኝ። የተወሰኑ ትንሽ እቃዎችም ነበሩ እነሱን የሱ እንትን ተመለሰለት ማለት ነው። በዛ ሁኔታ ወደ ኢትዮጵያ ተመልሼ ተላኩኝ ማለት ነው። ያንን እንትኑን አልጨረስክም ገና የነበረውን የ4 አመቱን ማለት ነው። 2 አመት 3ኛ አመት። እንዴት ጠላት ግን በመሃል አንዳንድ ነገር መሰናክል አምጥቶ ድንቅፍ እንደሚያደርግ በጣም ይገርማል። ወደ አዲስ አበባ ወደ ኢትዮጵያ ከተመለስክ በኋላ ምን ገጠመኞች ገጠሙ? እንግዲህ ያው ሁኔታዎቹ ተጣበቡ እንዳልኳችሁ። ለማጉተማ አምባሳደር ነው ሲሄድ ምህረቱን ምንም አልተቀበለም። እንዲሄድ አደረገኝ። ስመጣ ዊዝን 24 hours ላይ ነው እንዲሄድ የተደረገው። ክርስቲያን ወገኖች አሉ ሊሸኙሉ እንኳን አልቻሉም። ያስኩትን እንኳን አይሮፕላን የሚፈቅደው ትንሽ 25 ኪሎ ነው የዛን ጊዜ። ሌሎችን ነገሮች ልትቼ ነው የመጣሁት። በርሊን ያሉ ሰዎች አሉ፣ የተለያዩ ቦታዎች ክርስቲያን ወገኖች አሉ። በቃ ተረባብሸው ያለ እንደዛ ሁሉ ሳይሆን ተጣድፌ እንዲመጣ ተደረገ። እንደመጣውኝ ወዲያው ተንከባከው ተቀብለው ሚሊተሪ ፖሊስ ነው ያስገቡኝ። ሚሊተሪ ፖሊስ ጦር ኃይሎች አጠገብ ሚሊተሪ ፖሊስ የሚባል ነበረ። እዛ አስገቡኝ። ከነ የኩልምስ የሚባል የሶማሌ ነጻ አውጪ ድርጅት መሪ የነበሩት ኮሎኔል አብዱላህ ዩሱፍ ነበሩ። በኋላ ፕሬዚዳንት ሆነዋል ሀገራቸው ላይ። ከሳቸው ጋርም አብሬ እኔ በኋላ ወጣሁኝ እሳቸው እያሉ። በዛ ሁኔታ ውስጥ 8 ወር ታሰርኩኝ እዛ ጋር። ያው ሌሎችም በኋላ ሌሎችንም እያጣሩ አመጧቸው፣ አሰሯቸው። ግን የኔን ሲሪየስ አድርገው ነው ያዩት። 8 ወር ከታሰርኩ በኋላ እንደገና አለቀቁኝም። እዛም የቀሩት እንደገና እነሱም ተመለሱ። ከነሱ ከኛዎቹ ማለት ከኛ ቀደም ብለው ሄዱ ነበሩ። እንግዲህ መጀመሪያ ስነግርሽ እኛ የኔ ባቾች ከመሄዳቸው 2 አመት ቀድሞ የሄዱ ሌሎች ነበሩ። ሲኒየሮቻችን ናቸው የኢትዮጵያውያን ማለት ነው። እነሱም በተለያየ ምክንያት እናት ሀገር ነው ምናምን ብለው የተወሰኑትን አመጧቸው። በዚሁ ሊጠፉ አስበዋል በሚለው በተለያየ መንገድ መሰለኝ አሰሯቸው እና በዛ ሁኔታ ውስጥ ያለን ነው እንትኑ ራሱ የበርሊን ግንብ የፈረሰውና የተቀላቀለው። ምናልባት እኔ ከመጣው ሳምንት ሳይሞላ ነው ያ ነገር የሆነውና ከዛ ጋር በተያያዘ ይሁን ከዛ በፊት ባለው ብዙዎች መጡ። እኛም እዛ አገኘናቸው 1 3 4 5ቱን። ግን እነሱ አብዛኞቹ የሚሊተሪ ልጆች አሉ፣ የጀነራል ልጆችም አሉ። ከእስር ቤት ከገቡ በኋላ ሚሊተሪው ላይ እንዳይቀጥሉ የሚደረጉበት ሲስተምም ነበረ። ይሄ ይመስለኛል ሆነዋል። እንደዛ ሳይቀጥሉ በዛው ታስረዋል ተብሎ ወጥተዋል። እኔ ግን አልተለቀቁም። አንድ አጎት ነበረኝ። ብዙ ጥረት አድርገዋል፣ ብዙ ሞክረዋል። ወዲያው በቁም እስር በተራ ውትድርነት በምንም ሌጣ ሆኖ ወደ ቀብሬ ዳህር ኦጋዴን ይሂድ። በቁም እስር እዛ የስቃይ ቦታ ነው እንግዲህ እባብ ጊንጥ እንትን የሚልበት የሆነ የሰንበሌጥ መጠለያ ዝናብ ሲዘንበት ሲበሰብስ እባቡና ጊንጡ ላይ የሚዘርግ ጎርፍ እንትን የሚልበት በቃ አይመስልሽም። አውሮፓ ላይ የተወሰነ ጊዜ ቆይተሽ ልክ እሳት ውስጥ ያለ ሰው ቀዝቃዛ ውስጥ ሲገባ ክራክ እንደሚያደርግ ሰውነቴ ክራክ የሚያደርግበት ሁኔታ ሜንታሊም ሞራሊም ፊዚካሊም ክራክ የሚያደርግበት ሁኔታ ነበረ። እንደ ሰው ሀሳብ ማለት ተላኩኝ። ሀረር ላይ ከሶማሌ ነጻ አውጪ ድርጅቶች የታሰሩ ነበሩ። ከነሱ ጋር 1 ሳምንት ከታሰርኩ በኋላ ወደ ቀብሬ ዳህር ቁም እስር ሰዎችን ደብዳቤ ሸኝተው ማንም የትም ቦታ ከተወሰነ ርቀት እንዳይሄድ ተብሎ ማለት ነው። እዛው ቆይ 1 አመት እንደውም ረስተውኝ እግዚአብሔር ነው በኋላ እንትን ያለኝ 1 አመት ሙሉ 8 ወር 9 ወር ተብሎ ነው ሄደው። ግን 1 አመት ከሞላኝም በኋላ ረሱኝ። ለኔ የሚላከውን የኪስ ገንዘብ መሀከል ላይ እስከ ሀረር ባለው ጊዜ ይበሉ ስለነበረ እኔን መላክ አይፈልጉም። በዛ ሁኔታ ውስጥ ግን እግዚአብሔር ይንከባከበኝ ነበር። የሚገርመው በረሃ ስለሆነ
ቀዝቃዛ ውሃ ሲታጠቡ ሰዎች ሰውነታቸው በቀጥ የሚባል ነገር ይይዛቸዋል፣ አይድንም ቶሎ። እኔን ግን ያ ነገር አልነካኝም። እንደፈለኩ ታጠባለሁ። ጊንጥ ነክሷቸው ይሞቱዋል። እባብ የሚላቸው ሆት ሪጅን ስለሆነ ይሄ ሁሉ እኔን አልገጠመኝም። በቃ እንደውም ሲያስቡ ወፍሬ ሳይ እንዴት ነው ይሄ እስኪሉኝ ድረስ እግዚአብሔር እንዲህ ፕሮቴክት ያደርገኝ ነበር። በዛ ሁኔታ ውስጥ ቀብሬ ዳላ አለፍኩኝ። ከዛ በኋላ አጋጣሚ ኃይለኛ ህይወቴን የሚያጠፋ ነገር መጣ። መካከል ላይ 81 ላይ ኦልሬዲ ወደ እንትን ደብረ ታቦር ላይ ኢህአዴግ ገብቶ ነበረ ይዞ ነበርና በየአቅጣጫው አጨናንቆ ስለነበር ደርግ ይሄ 8ኛ ክፍለ ጦር ተብሎ ኃይለኛ ተባራሪ ነው ተብሎ ያን ሄዶ ይሸፍን ተብሎ ሊማግዱት ኦልሬዲ በሳምንት ውስጥ ትእዛዝ መጣ። እንደዛ ሆኜ ያለው አርበኞች ሆስፒታል የሚባል አለ። ከኩባ መጥቶ ሲቪል እንትን የሚሉም ተማሪዎች አሉ ማለት ሐኪሞች አሉ፣ ዶክተሮች አሉ። ያው ኢንተሌክቹዋልስም ስለሆኑ ከነሱ ጋር ብዙ ጊዜ ሪሌት ስለማድረግ ይሄን ቀደም ብሎ ሰምተዋል። እኔ አልሰማውም፣ ሌላ ጦሩ አይሰማም፣ ባለስልጣኖች ይሰማሉ እንጂ። አሁን እዛ ወስደው ሊማግዱን ስሉ እግዚአብሔር ጣልቃ ገባና እነኛን ሰዎች በሪፈራል ወደ አዲስ አበባ እንዲሄድ የህመም እንትኖችም አንዳንዴ የምታከምባቸው ነበሩ። ያንን ፋይል አውጥተው ወደ ሀረር ፈጥነው ላኩኝ። ሀረር ሲላክ አይሆንም ተብሎ ተከልክሎ ነበር። እግዚአብሔር ረቶኝ ሀረር ከገባ በኋላ ለሀረር ደግሞ ደብዳቤ ጽፎ ቶሎ ወደ አዲስ አበባ ላክ ብሎት ነበር። ዊዝን 15 ዴይስ አዲስ አበባ ደረስኩኝ። አዲስ አበባ ስደርስ እነኛ ወዲያው ተነስተው ደብረ ታቦር እንትን ያሉት በቃ ግማሹ ሞቷል። ሜሳጴው እግሩ የተቆረጠ ጦር ኃይሎች ነው ያገኘሁት ማለት ነው። እግዚአብሔር ከዛ እንደዛ አድርጎ ታደገኝ። በቃ እንዴት ፕሮቴክት እንዳደረገኝ አየሁኝ፣ ገረመኝ። ከዛ በኋላ ከመጣው በኋላ ነው እንደገና የውጭ ትምህርት ክፍሉ ወፌ ቆመች አይነት የት እስከዛሬ እንዴት አቆያችሁ ብሎ ከእንትኑ ጋር መጣላት ጀመረ ከክፍሎች ጋር። እኔ ስንት ቤት ተጎድቼ ሪፖርት ሳቀርብ ከዛ በኋላ እንትኖች እንደተበሉም የታወቀው በዛ ላይ ማዕከል ላይ እኔን የፖኬት መኒ ምንም እኮ ማትረባ ያም የታወቀው ከዛ በኋላ ነው። አሁን ከዛ በኋላ ልቀቁኝ ብዬ እንትን አልኩኝ። በሰውም በምንም ተሞከረ እንደና ለአመት ኢንቨስት አድርገንብህ አንለቅም አሉ። ማዛማጃ ኮርስ ይባላል። ለውጪ ኮርስ ለውጪ ሰዎች ለውጪ ሄደው ለሚመጡት የሚሰጥ እዛ አስገቡኝ። ማዕረግ ሰጡኝ። ማዕረግ ከሰጡኝ በኋላ አዲስ አበባ የሚቆይበት ሁኔታ አስብ ነበር። ስፖርትም ሰራ ነበረ። በተለያዩ ሩጫም ላይ እነዚህ ነገሮች ላይ ካፈል ስለነበረ በዚህ በስፖርት ክፍሉ ሜድኩኝ፣ በሌላውም ሜድኩኝ። እንደገና ደግሞ የአይፋ ወኪል አለ ጀርመናዊ ዲተር ክሩፕ የሚባል የኢንጂነር ነው። እሱን አግኝቼው በኢንተርፕሬቴሽንም በስራም እዛው አይፋ ጋራጅ ላይ ነው የምሰራው። ሎጂስቲክስ ስለሆነ እኔ ፊልድ እዛ ጋር እንትን ብዬ አናግሬው ለጥገናና ደላዛዛ ጀነራል ሴፍ ይባላል እሳቸው ሰጥ እንትን ብሎ ግድ የለም ብሎ ካለ በኋላ መጨረሻ ላይ እነኛ ተነጋግረው እስከ ላይ ድረስ ቼን ውስጥ ከውጭ የመጣ ሰው ቼን ውስጥ እንዲገቡ አይፈልጉም። የድሮ ኦፊሰሮች መሀል ላይ ሶሻሊስት እንትኑን አይፈልጉትም። ስለዚህ በቃ ተነጋገሩ። ይሄድ አንዴ ተጽፏል፣ ከዛ ተመልሶ እንዲመጣ እናደርጋለን አሉና እሱም ነገረኝ። የላኩኝ አሰብ ብዬ ወስል አሰብ ብቆይ ለካ ቆንጆ ነበር። ከአሰብም ዳሎል አጠገብ እልም ያለ በረሃ ላይ ኪሎማ የሚባል ቦታ እንግዲህ ስሙንም ኪል ኦል ሜን የሚል ስም መሰለኝ። ምክንያቱም ሳንስትሮክ በቀን ውስጥ 3-4 ሰው ከአንድ ሰፈር ሳንስትሮክ ይገላል። በቃ 4 ሰዓት ድረስ ተሰርቶ ከዛ 10 ሰዓት ላይ ነው ከጥላ መውጣት የሚቻለው። እንደዚያ ማለት አሸዋ በቃ ግብጽ አሸዋ የሚመስል አሸዋ እዛ ጋር ነው የላኩን። 5ኛ ሜካናይዝድ ክፍለ ጦር የሚባል ቦታ ደብዳቤ አታች አድርገው የላኩት አለ። እንዲህ ሆኖ በቃ ውጪ ብዙ የሚሉት ነገር ወንጀል ነው የላኩኝ። አሰብ የተወሰነች ጊዜ ስቆይ ፌሎሺፖችን አገኘው። ምን አልኩና ደስ ብሎኝ እዛ በቃ ከዚህ በኋላ ህይወቴ እንደገና ይበለጠ ይጠነክራል ብዬ ሳስብ ፌሎሺፖችን ማገልገል ጀመርኩ። እነኛ ነገሮች ወዲያው እዛ ሲያሽከረጥሩኝ ግን የት ላገኝ ዴይሊ እዛ ክፍለ ጦሩ ራሱ ወደ ብዙ ብርጌዶች አሉት። እዛ ደግሞ ሁሉም ህይወቱን እንደው ራሱን ለማጽናት ብሎ ዴይሊ መጠጣት ነው እንትን ክበቡ ላይ ምን ላይ ማበድ ነው በቃ። እኔ ከዛ ሶሳይቲ አብሬ መሄድ አልችልም። ምክንያቱም ኤቭሪቲንግ ሎክድ ነው ምድረበዳ ላይ ስላሉ ህይወታቸውን በዛ ያዝናኑ ይመስላቸዋል። እኔ ራሴን በቃ አይሶሌት አደረገ። እዛ ሶሳይቲ ለመግባት አልችልም። ሌላ ቻሌንጅ ውስጥ ገባሁ። እንደገና የማመላለሻ አዛዥ አድርገው እንትን ብለው ነበር። እዛ የድጋፍ ስጪ የሎጂስቲክ ብርጌድ ደግሞ
ብር በጣም እንትን የሚልበት ቦታ ነው። የክፍለ ጦር አዛዥ የብርጌድ አዛዦች አንድ ላይ ሆነው የክፍለ ጦሩን አዛዡን በደንብ አድርገው ብር የሰጡት ከያዙት የነሱን መብት ያስከብራል። ከስራቸው ያሉት ኦፊሰሮች፣ መቶ አለቆች፣ ሻምበሎች፣ ሌሎችም ከብርጌድ አዛዦች ስር ያሉትን አፍነው የሚይዝላቸው እነሱ ከየብርጌዱ ከክበብ የወጣውን ከምን የወጣውን ገንዘብ በሚሰጡት መጠን ነው። ያ ኮምፒቲሽን አለ። ያው ሚሊዮኖችን ወይ በመቶ ብዙ ሺዎችን አጠራቅሞ መውጣት ነው። ወቅቱም የመጨረሻ ሰዓት ስለነበረ everybody is running for to gather something እና እንደዚህ አይነት ሁኔታ ውስጥ ባለሁበት እኔ እዛ ድጋፍ ሰጪ ሲመደብ የማመላለሻ ኃላፊ ከሆንሽ ነዳጁ ላይ እንትኑ ላይ አብረሽ መስረቅ አለብሽ፣ ማመቻቸት አለብሽ ለነሱ። I can't do that። በቃ ሌላ either living the life of Christ or denying totally ከነኚህ ከሁለቱ ውጪ ሊሆን አልችልም። So I prefer to live the life። በቃ let me die። ያ አይነት ውስጥ አለፍኩኝ። ከዛ ደብዳቤዎች መጡ። ዲክተር ክሩፕ ነጭ የገባውን ቃል አይተው የሚገርምሽ ያልተጋ ትጋት የለም። አሰብ ሲመጣ እዚህ መኖረኛ ቃል እዚህ የማይመጣበት ርቀት ስለሆነ በራሱ ነው አይመጣም። እንዲመጣ በሰዎች አማካኝ እንዲልኩት በተለያየ መንገድ ሲሞክር ደብዳቤ የቀየረ ደብዳቤ ትስል እንደገና በሕክምናም ጀመርኩኝ። ያ ሁሉ እዚህ ሲመጣ ይቀድዳል፣ እዚህ ሲመጣ ይቀድዳል። በቃ እቱስ ሀስል በቃ ሁለት ጊዜ እንዲተኮስብኝ ተብሎ ፐርፐዝ አጋጣሚ እንትን ፈለው ውድር ከተባለ ከተንቀሳቀስ እኔ ብዙም ይሄ የሚሊተሪ ሳይንሱ ይሄን ዓለም አገር ቤቱን ብዙም ማለት ውድር ከተባለ ብትንቀሳቀሺ መሞት እንደሆነ አላውቅም። ምንም ሳላደርግ ሪፖርት ባደረኩት የገዛ አለቃዬ ማለት ነው ይሄንን አዞ ነበር። እሱ ክርስቲያንን ብሎ ካስተዋወቀኝ በኋላ ክርስቲያን መስሎኝ እንትን ስል በኋላ የሚኖረው ኑሮ ሌላ ሲሆን ብዬ መራቅ ሲጀምር ኮምፕሌክስ ያዘው። ሪፖርት ላደርግ ሲሄድ ከዝሙት ላይ ነው ያለው። እኔ ሪፖርት ላደርግ ነው ኖርማል ሪፖርት መደረግ ስላለበት በቃ ነገሮች ሁሉ እንደዚህ ሆኑ። ወጣት መኮንኖች እንደዚህም ቢሆን የሚወዱኛሉ፣ ለማስተውም ይፈልጋሉ። ክርስቲያኖ ባክ ያደርጉማሉ። እነኛ ያዝኑልኛል። ግን እነሱ እዛ ሲጨፍሩ ክበባቸው ላይ እኔ ግን ፓልም ትሪ ያላል በረሃ ላይ በዛች ስር ላይ በተንትን ባለች ጆኒያ እንትን ላይ እንትን ብዬ መጻፌን አነባለሁ፣ ወክማኔ ሰባለሁ። እንደዛ እያልኩ እየጸለይኩ ደግሞ የውስጥ ጥንካሬ በጣም እዛው ሰብካቸዋለሁ። ከሰበኳቸው ልጆች አሁን ድነው እንትን ያሉ ብዙዎች አሉ። እዛን ጊዜ እዛ አገለና በዛ ሁኔታ አሳለፍኩኝ። ሻዕቢያ አሰብን ሊይዛት ትንሽ ጊዜ ሲቀረው ትንሽ ጥቂት ወሮች ሲቀሩት እግዚአብሔር ጣልቃ ገባ በማላውቀው ሁኔታ። የክፍለ ጦር አዛዡ ኮሎኔል ክፍሌ ይባሉ ነበር። 5ኛ ሜካኒክስ ክፍለ ጦር ነው። አሁን የሬፍት ቫሊ መሪ የሆነው የወታደራዊ ደህንነት ክፍል ኃላፊ ነበረ ኮሎኔል ገዛኝ እግዚአብሔር እሱንም ለወጣው ታላቅ ነገር ውስጥ ነው ያለው። ያውቀዋል ይሄን ያሳለፍኩበትን ነገር እኛ ነገሮች እዛ ሁኔታ ውስጥ እያሉ እኔ የሎጂስቲክ ድጋፍ ብርጌድ ወይ ድጋፍ ሰጪ ብርጌድ ኃላፊ ከሆነው ጋራ ኮሎኔል ክፍሌ ይጣላሉ። ሻምበል ሞላ ይባላል የኛው። የጣሉት ሎጂስቲክ ክፍል ሁሉም ዱቄቱ ኤቭሪቲንግ ያለው እዛ ስለሆነ ከፍተኛ ገንዘብ ከዛ ነው መውጣት ያለበት። ሌሎቹም ከየክበቦቻቸው የብርጌድ አዛዦች ለክፍለ ጦር አዛዡ ኮምፒቲሽን ነው በቃ ግንባር ለማግኘትና ውሳኔዎችን ለማግኘት። ይሄኛው አሳጥሯል መሰለኝ፣ እሱም ለራሱ ነገሮችን ብሏል መሰለኝ። ይጣላሉ። ሲጣሉ የሚያደርጉት ሪቬንጅ የሚያደርጉት ከስራቸው ያሉትን መኮንኖች ሁሉም የታጠቀ ነው፣ ሊገለውም ይችላል። ለዛ ነው ከቨር የሚሰጠው የክፍለ ጦሩ። እዚህ ጋር የማይሆን ነገር ሲሆን ይሄ መኮንን ነው ብሎት ሊሄድ ይችላል። ለዚህ ከቨር እንዲሰጠው ነው። እና ሲያስር መኮንን ማሰር ባይችልም ይታሰር ብሎ ክፍለ ጦር አዛዡ እንዲያጸድቅ ነው። that was happening in my life። እንደዚህ አድርገውኛል፣ ብዙ ጊዜ አሳስሮኛል። መታሰር የለብኝም እኔም ኦፊሰር ነኝ፣ እሱ አንድ ማድረግ ነው የሚቀድመው። ግን ያንን ኢሌጋሊ ማድረግ እንዲችል ለክፍለ ጦር አዛዡ እንክብካቤ የሚያበዙት ይሄን እንዲፈጽምላቸው ነው። ሲጣሉ የመጀመሪያ ሪቬንጁ ምንድነው? በፊት የከለከለውን ነገር ሰው ነፃነት ማድረግ ነው። ሉክ እግዚአብሔር ጥበቡና አስተራሩ። ሲጣሉ
የመጀመሪያው እኔ ነው ደብዳቤ ሲባል እንዲህ ሲባል ያውቃል እሱን ልከዋለሁ ብሎ ክፍለ ጦር አዛዡ ላከኝ በሪፈራል አዲስ አበባ መጣሁ። አዲስ አበባ መጥቼ ዲተርንም ማግኘት አይፋ ጋራጅ ውስጥ ምድቤ መስራት ጀመርኩኝ። እዛ ሕክምና እየተከታተልኩ ሕክምና ያው ኢንቴንሽን ብዙ እንትን የለኝም። ያው የምታሳልፈው ራሱ ህመም ነው እዛ አካባቢ ራሱና ጥቂት ወራት ሳይቆይ አሰብ ተያዘች። ወዲያው አለቀ ህዝቡ። የተረፉት በረሃ ላይ ፈንተው ይሞቱሉ፣ በረሃ ላይ እግራቸው ፈንተው ይሞቱሉ። በስንት መከራ ጅቡቲ ገብተው የመጡትን ጦላይ ላይ ተገናኘን ማለት ነው። እግዚአብሔር እንደገና ሁለተኛ ልክ ከቀብሬ ዳር ሌላ ሁለተኛ ዲቫይን ኢንተርቬንሽን እንደዛ አድርጎ ሴቭ አደረገኝ። ልክ እግዚአብሔር አይተው በሚያሳልፍሽ ነገር በሙሉ ውስጥ ከራሳችን የዘራ ነው አይሁን እንጂ እግዚአብሔር በሚለው መንገድ ላይ የትኛውም ስትሬት ወይ ላይ የምንሄድ ከሆነ ምንም የምን he is protecting us always he is there። በቃ ያ ህልውና ሁሉ ይሰማኝ ነበር። እንደ በአካል እንደሚገኝ ሰው ሆኖ ያጽናናኝ ነበር። ከዛ ነጥቆ አወጣኝ፣ ከሞት አወጣኝ። ሁለቱም በቃ ያለቀላቸው ሞቶች ናቸው። ልክ ኢማጂን እግዚአብሔር ያን ሲያረጋየኝ ያ ፍቅሩ የገባ ሄደ በውስጥ God is doing something in my life። ስለዚህ ከሱ ጋራ በፊቱ የድፍረት ኃጢአት የማይሆን ልኖር አይችልም። በቃ ይሄንን ውስጥ ያለውን ዘር ዴቨሎፕ እያደረኩኝ ኪንግደም ማይንድ ዴቨሎፕ እያደረኩኝ የእግዚአብሔር ፍቅር ሰውን ወደ እዛ ውስጥ እንዲገባ ጋይድ ያደረገኝ። በቃ ሌላ ህይወት ልኖር አልችልም። በቃ ስራ ዓለም ላይ ይሁን የትን ላይ ይሁን የእግዚአብሔር ፐርፐስና ዓላማ ማስፈጸም ነው። ከዛ ውጪ I can't think anything። ይሄንን እዛ ውስጥ ይበልጥ አሳደገኝ። ያ ላይፍ ዩኒቨርሲቲ ማቹር ያደርግሻል። ግራጁዌት አታደርጊም እንጂ በላይፍ ዩኒቨርሲቲ የማይቻለውን ሰዎችን ሪቴት የሚያደርገውን ነገር እንዴት ይሆናል የሚባለውን ነገር አብሶርቭ አድርገሽ በከፍታም ላይ በዝቅታም ላይ እንደ ቴርሞሜትር እንዳትቀያየር የሚያደርግ ነገር ላይፍ ዩኒቨርሲቲ ነው። ሃርቫርድ ዩኒቨርሲቲ ያን ቲቺንግ አይሰጥም። ኦክስፎርድ ዩኒቨርሲቲ ያን ቲቺንግ አይሰጥም። አካዴሚክ ትል ሊሰጥ ይችላል፣ ግን ላይፍ ዩኒቨርሲቲ ስፔሻሊ እንደ ስፒሪት ሪል በእግዚአብሔር ቤት ላይፍ ዩኒቨርሲቲ ማለፍን የመሰለ ነገር የለም። በትክክል ከእግዚአብሔር ሐሳብ እንደሆነ አውቀን ስንሄድ እሳቱን ማቃጠል ነው። ኢሳይያስ 43 ላይ በውሃ ውስጥ ባለፍ ጊዜ አያሰጥምህም፣ ወንዞችም በውሃ ውስጥ ባለፍ ጊዜ ካንተ ጋር እሆናለሁ፣ ወንዞችም አያሰጥሙህም። እሳት ውስጥ ባለፍ ጊዜ አያቃጥልም፣ ወላፈርም አይፈጅም። በእርግጥ ይሄ ነው የሆነው። እኔ ብዙ ጊዜ ወዳለሁ አንድ ዝማሬ አለኝ። በእሳት ውስጥ አልፌ አላቃጥለኝም፣ በውሃም አልፌ አላሰጠመኝም። የእስራኤል አምላክ እርሱ ደግፎኝ፣ የኔ ጌታ እወድሃለሁ፣ ዳግም ስታጽናናኝ አይቼሃለሁ። እና ወርሺፕ ሳረግ አለቅሳለሁ። እንትኑ ሁሉ ይመጣብኛልና እና በእሳት ውስጥ ብናልፍ እግዚአብሔር ካለ ከሱ ጋር ከሆነን እኛ በራሳችን መንገድ ሄደን የምናልፈው ሌላ ነገር ነው። ሰው ይዘራም ያንን ያጭዳል። ግን ራይት ስታንዲንግ ይዘሽ የምታልፊ ነገር ሰዎች ሰጠም አለቀለት ባሉት ነገር ላይ እግዚአብሔር ግን በቃ መንገድ ዌይ አለው። he has the way in the river መንገድ አለው እግዚአብሔር። በሆጄ ውስጥ መንገድ አለው፣ በባህር ውስጥ መንገድ አለው፣ በሞት እሳት ውስጥ መንገድ አለው። ሁሉም ሰው የሚያልፈው የራሱ እሳት አለው። እነ ናቡከደነፆር ያቀጣጠሉ እሳት ላይ ሲዳም እሳት ጋር ናገው አልፎ ይሆናል። ሪል ሊትራል እሳት ነው። ዳንኤል ያለፈበት እሳት የአንበሳ መንጋጋ ውስጥ ማለት ነው። ከዛ ከአንበሳ መንጋጋ ውስጥ ወጥቶ ቴስቲሞኒ ትላንት አንበሳ መንጋጋ ውስጥ ነበርኩኝ ዛሬ እንዲሁ ሲምፕሊ ስናወራው ለእኛ ወሬው ለእነሱ ሪል ላይፍ ነው። ጀስት እንደዚህ አይነት ሪል ላይፍ ላይ የሚያልፉ ብዙዎች ሳይሆኑ አሉ። እንደዛ ለመሆኑ የሞከርኩ ነው ብዬ አስባለሁ። ሆኛለሁ ባልልም እንደነሱ እንደዛ ባልልም ትንሽም እያንዳንዱ ሰው ይብዛሚነስ ትንሽ የራሱ እሳት አለው። የራሱ እሳት አለው። እሳት ውስጥ ማለፈው ለማነቁም ነገሩ ከእሳት ሶስቶ መቆም ለመቻል ራይት ስታንዲንግ ይዞ መቆሙ ነው። ይሄ ነው ለኔ አሁን ትልቁ ሌሰኔ ማለት in whatever I'm passing through but God is with me then I will never burn. I will come out and with testimony with better and more glory ያንን ነው ማስበውና ከዚህም በኋላ ግራጁዌት ማድረግ መከራውስ ማለፍ አልፈልግም። ቻሌንጆች ግን ያንን እየሰራው ሌላውን ማለፍ ነው ወደዋለሁ። ከዛ በኋላ እንደዛ እሳት ውስጥ አለፍኩኝ። እኔ አዲስ አበባ ሆኜ ቶል ላይ አልገባም ብዬ ተደበቅኩኝ። ምክንያቱም
አዋጅ ታወጀ። መሳሪያችሁን ያስረክባችሁ ወረቀት ይዛችሁ ጦር ላይ ግቡ፣ ሆለታ ግቡ ተባለ። ኦፊሰሮች ጦር ላይ ነው የገቡት። እኔ ጊዜ ነው በቃ አገለግላለሁ ብዬ ከአካባቢ ተሰወርኩ። እዛ ከቆየ ተጠቁሜ ስለሚያዝ መጥፎ ስለሚሆን ተሰውሬ መጸለይ ጀመርኩ። በቃ ጎሽ ጌታ ከዛ ዳንከኝ በቃ እንዳገለግል ነው ብዬ ደምድሜ መጸለይ ጀመርኩኝ። ሳምንት አሳለፍኩኝ። አንድ ቀን ማሳለፍ የዛን ጊዜ ኢህአዴግ በተለይ የተሸነፈ ሰራዊት የሚደረግ ነገር በጣም ቀላል አልነበረም። ሳምንት ከቆየ በኋላ መሄድ አለብህ አለኝ ጌታ ራሱ። አሁን ልጄ የፈለጉትን ቢያደርጉኝስ ሂድ አለኝ ጌታ። ሌሎችም ደውዬ አንዳንዶች ሼር አደረኩኝ። በቃ ማጋጭ መልእክት ያላቸው ሰዎች ሂዳሉ ሄድኩኝ። በቃ ኦኬ ሄጄ እጄን ሰጠው። ምክንያቱም አልጠየቁኝም። ለምን እስካሁን ቆየ እንኳን አልተባልኩም። እሺ ስትይ መንገድ ሁሉ ደልዳላ ሜዳ ነው የሚሆነው። ሆለታ ገባው። ከዛ ከሆለታ ወዲያው ጦል ላይ ገባን። እዛ ስራ ነበር ለካ። አሁን ክብሩ የተዋረደበት ነው። ጀነራል መኮንኖች እንጂ ኮሎኔሎች ሙሉ ኮሎኔል እንጀራ ከርቀት እንተሸከሙ። ያው እንጀራ አንበለው እንጀራ አይደለም የሆነ ጫማ የሚያክል እንጀራ የተበላ ሁሉ እንዲህ ጥፍጥፍ ተደርጎ ተሰርቶ ምክንያቱም ማዋረጃ ታይም ነው። የተሸነፈ ሰራዊት ነው። ፐርፐዝሊ ይሄንን ያደርጋሉ። እነሱ ይናደርጉት እንጂ እግዚአብሔር ደግሞ የሚጠቀምበት ይሄንን ወደ ሮ ማቴሪያል አድርገው የሚጠቀምበት ነገር አለ። በተዋረደ ነገር ወንጌልን መስበክ ይፈልጋል። ለዚህ ወንጌል ስራ እንዲሰራ the whole church የኪንግደም ቸርቾች ኦርጋናይዝድ ሆነው እዛ ጋር በእኛ በኩል ወንጌል የሚሰሩት በተለይ አየር ኃይሎች እግዚአብሔር ይባርካቸው ትልቅ አስተዋጽኦ ያደርጉ የበሰሉ እነ ኮሎኔል ክፍሌ አባቢ የወንጌላዊ ያሬድ ባለቤት አባት ኮሎኔል ተዘራ የሚባሉ ነበሩ። ብዙዎች ከኛ ጋር ከእንትን ያሉ ነበሩ። ከአየር ኃይልም ውጪ እና ወንድም ታሉ የመስለ ክርስቶስ ዘማሪ ታሉ ዳና ትርፌ ዳና ብዙዎች ነበሩ። ኃይሉ ቀነኒ የሚባል ሻምበል ኃይሉ በየቻ የሚባል አግኝቻቸዋለሁ። ከዛም በቅርብ ጊዜ ሁሉ አግኝቻቸዋለሁ። እነኚህ ሁሉ እነ ይደግ ይባላሉ። እነ ታደሰ ስጋቱ የሚባሉ ሻምበል የአየር ኃይል እንትን ናቸው። ብዙዎች ኮሎኔል ወርቃ ፍራውንም ኮሎኔል ነው። ያኔ ትንሽ ወጣት ነው። ከራሻ እንደመጣ ነበረ። እነ መሰለ ማአት በተለይ ሻምበል በላይ የሽጥላ የሚኬሲላውን አገልጋይ ነው። ቫይብራንት አገልጋዮች ነበሩ እና እዛ ከገባን በኋላ ቸርች ከውጪ ባይብል እያመጣች እያበረታታችን ትልቅ የቸርች ስራ መሰራት ጀመረ። እንደዛ ከተጀመረ በኋላ የተወሰነ ጊዜ ከሄድን በኋላ ምስክርነቶች አሉ፣ ምኖች አሉ። እነኛ ነገሮች ውስጥ እኔም እዛ ገባሁኝ። ጸሎት ቲም ላይ ኳየር ላይና የምስክርነት እንትን ላይ ነው የኔ ቲም የነበረው። ሻምበል ምስጋና ወንዴ የሚባል በጣም ወዳጄ ነው። የእግዚአብሔር ነገር ያከታተለው ልጅ ነው። አሁንም ጥሩ የመንፈሳዊ ነገር ያለው ልጅ ነው። ከነ እንደዚህ ቲም ላይ ሆነን እግዚአብሔር መልእክት ያመጣ ነበር። ስብከቱ ተጀመረ። ገና የግምገማ ነገር ላይ ሳይገባ በፊት ኦልሬዲ ይሄ የተዋረደን ህዝብ የእግዚአብሔር ወንጌል ትስል ሰው መጉረፍ ጀመረ። አሁን እግዚአብሔር ፊት የሚወድቅበት ልቡ፣ ቲቢቱ፣ ኩራቱ እንደገና ደግሞ ያደረገው ክፋት ሁሉ ንስሐ የሚገባበት አትሞስፌር ተፈጠረ። እግዚአብሔር በዚህ በኩል ሊሰራ ጀመረ። በየካምፑ ወደ 20 ሺህ መኮንን የገባው የተለያዩ ካምፓስ ላይ ነው ያሉት። ሜዳ ላይ መሰበክ ተጀመረ። ሜዳ ላይ መሰበክ ሲጀምር ሰይጣን አነሳሳ ነገር። እግዚአብሔር ይባርክ ፓስተር። እንግዲህ ተከታዩን ክፍል ደግሞ በሚቀጥለው ሳምንት ታቀርብልናለህ። እግዚአብሔር አምላክ ይባርክ። የፕሮግራማችን ተከታታዮች የዛሬውን ፕሮግራም በዚህ ላይ እንፈጽማለን። በሚቀጥለው ሳምንት ደግሞ ክፍል 3ን ይዘንላችሁ እንቀርባለን። እስከዛው ድረስ ደህና ሁኑ።